ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። ነቢያትን ሐዋርያትን መስለው ያስተማሩ በሕይወትም የኖሩ ታላቁ ሊቅ መምህር አካለ ወልድ ናቸው። ሊቀ በበሕቅ ዘይትዔዘዝ ለአዝማዲሁ እንተ ይእቲእሙ። አምላክ ነኝና ዕለቱን ተወልጄ ዕለቱን ልደግ አላለም። ከሸዋ ክፍለ ሀገር ወደ ወሎ ነው የመጡት። በቤተ ክርስቲያን ሁለት አይነት የፍቅር አይነት ነው ያለው፣ ፍቅረ ቢጽና ፍቅረ እግዚአብሔር። ይማሯል እንደ አካልዬ ይጓጓል እንደ ገብርዬ ብለው ገጠሙላቸው፣ ተራምደው ሳሟቸው ይላል። አጤ ቴዎድሮስ ደግሞ ጠርተው እሳቸውን መምህርነት ሰጥተዋቸው ነበርና ሁለቱ ነገስታት መክረው ወደ ወሎ ይዘዋቸው መጡ። እየመከሩ እየነገሩ ለ5 ዓመታት ያህል ደሴ ቆዩ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን ስሙ የተመሰገነ ይሁን። እንዲሁም የእናታችን የንጽሕተ ንጹሐን የድንግል ማርያም የወዳጆቹም የቅዱሳን ስማቸው የተመሰገነ ይሁን። የእግዚአብሔርን ቃል የነገሯቸው መምህሮቻችሁን አስቡ በሚል ርዕስ ተነስተን እንግዲህ መምህር አካለ ወልድን ታሪክ ባጭሩ እያየን መተናል። እስከ ረፍታቸው ድረስ ሙሉን መናገር አይደለም፣ በተወሰነ መንገድ ነው። እንግዲህ እሳቸው ያረፉት በ1912 ነው። መላ ዘመናቸው 88 ነው። በዛ ብዙ ስራ እንደ ሀገርም እንደ ቤተ ክርስቲያንም እንደ አንድ ሃይማኖት አባትም እንደ አንድ ሊቅም ብዙ ስራ ሰርተዋል። መምህር አካለ ወልድ መናኝ ባህታዊ ናቸው። መምህር አካለ ወልድ መምህር ናቸው። መምህር አካለ ወልድ የሀገር አስታራቂ ሽማግሌ ናቸው። መምህር አካለ ወልድ የስራ ሰው ናቸው። መላ ዘመናቸውን በስራ ነው ያሳለፉት። ከስራና ከማስተማር ከጸሎት ከትርምት ውጪ ሌላ ነገር የማይናገሩ አባት እንደነበሩ እንግዲህ ስራቸው ምስክር ነው። ያሰሯቸው አብያተ ክርስቲያናት ቦሩን ጨምሮ ብዙ አብያተ ክርስቲያናት አሉ። እነ አልቤሮ ቅዱስ ሚካኤል ቤተክርስቲያን፣ እነ ሞፋ ኪዳነ ምሕረት፣ እነ ሐይቅ ዮሐንስ ቤተክርስቲያን፣ ሌሎችም ያልጠራኋቸው በጣም በርካታ አብያተ ክርስቲያናትን አሰርተው እንግዲህ እነዚያ አብያተ ክርስቲያናት አሁን የምዕመናን የህይወት ማግኛ መዳኛ ሆነው አሉ ማለት ነው። እዛም ደግሞ ልጆቻቸው ሁለተኛው ልጆቻቸው ከሳቸው የተመሩ መምህራን ብዙ ደቀ መዛሙርትን አፍርተዋል። መምህር ፍላታዎስ ዘመርጡ ለማርያም እና አቡነ አብርሃም እና አቡነ ሚካኤል የመጀመሪያዎቹ የኢትዮጵያ ጳጳሳት ከሳቸው ጉባኤ ቤት የተማሩ ናቸው። እና አድማሱ ጀንበሬ ከሳቸው አዲስ ኪዳን የቀጸሉ መምህራን ናቸው። ብዙ በቤተ መንግስትም በቤተ ክህነትም ብዙ ስራ የሰሩ አባቶቻችን ከሳቸው የተማሩ ናቸው። እንደውም መምህር ፍላታዎስ ዘመርጡ ለማርያም ጎጃም እሳቸው ምን ይላሉ? መምህር እንደጠይቃቸው መጥቼ ይላሉ። ክረምት ነበር ወቅቱ፣ ልሄድ ስሰናበት ልጄ ምን ነው አፈር ሳታለብሰኝ ሳትቀብረኝ ትሄዳለህ አሉኝ። አባታችን ይቆዩልን እንጂ አልኳቸው። አይ እንግዲህ የምታየኝ እንኳን አይመስለኝም፣ አንድ አባት ነግረውኛል በዚህ ዕለት በዚህ ወቅት እንደማርፍ ብለው ነገሩኝ። እኔም የቀልድ አድርጌው ይሄርኩኝ። በኋላ ኅዳር 9 ቀን ማረፋቸውን ስሰማ አዘንኩኝ። በውስጤም የማይወጣ ጸጸት ይዘኝ ኖረ ብለው ተናግረዋልና እሳቸው ደቀ መዝሙር ናቸው። መሞታቸውን ከመሞታቸው በፊት ያወቁ ናቸው። የሰለስቱ ምዕት ዕለት እንደሚያርፉ ባህታውያንም ስለሳቸው ተናግረዋል፣ እሳቸውም ተናግረዋልና መሞታቸውን ቀን አውቀው ያረፉ ናቸውና ስለዚህ ስራዎቻቸው አብያተ ክርስቲያናት የሰሩት ስራ ያስተማሩት ትምህርት በተለያዩ መምህራን በጉባኤ ቤት መምህራን ቀጥሏል። በቤተ መንግስትም በኩል የመንግስትን ስራ የሚሰሩ በፍትሐ ብሔሩ በትምህርት ሚኒስተሩ በሁሉም ላይ የነበሩ አባቶቻችን እንዳሉ የኋላ ታሪካቸው ይናገራል ማለት ነው። የቀደሙ አባቶቻችን ከነሱ በፊት በጎ ስራ የሰሩትን አባቶቻችንን መምህራንን ምሁራንን የሚያስቡበት መንገድ ነበራቸው። እኛም እንደነሱ ማሰብ ያስፈልገናል።
አሁን ስማቸው እንዳይረሳ የመምህር አካለ ወልድ ስም ከእሳቸው እርፈት በኋላ ከዓመታት በኋላ ንጉስ ኃይለ ሥላሴ ወደ መቀሌ ደርሰው ሲመለሱ ደሴ ሲደርሱ ትምህርት ቤት አንደኛ ሁለተኛ ደረጃ ትምህርት ቤት ተሰርቶ አገኙና መርቀውልን ሄዱ አሏቸው። የደሴ ህዝብ ተሰብስበው ሙስሊሙም ክርስቲያኑ ሁሉም በአንድ ላይ ተሰብስበው ትምህርት ቤቱን መርቀውልን ሄዱ አሏቸው። በዚህ ጊዜ እሳቸው እሺ ብለው ወደዛ ሰው ተሰበሰበ። እሳቸውም ገቡ። በማን ስም እንሰይመው እስኪ እንደ ሀገር ለኢትዮጵያ እንደ አካባቢ ለወሎ በጎ ስራ የሰራ ሰው እስኪ አምጡ እና በሱ ስም ይሰየም የሚል ሐሳብ አቀረቡና ሁሉም የመሰለውን ያመጣ ጀመርና መስማማት አልተቻለም። ከሙስሊም ወገኖቻችንም ከክርስቲያኖችም ከሌ እያሉ ስም መጥራት ስለማያስፈልግ ታላላቅ ናቸው የሚሏቸውን ሰዎች እያነሱ ይሁን መስማማት አልተቻለምና በኋላ አንድ ታሪክ አዋቂ ሽማግሌ ሰው ተነስተው እንደውም እንደ ሀገር ለኢትዮጵያ ነገስታትን በማስታረቅ ግጭትን በመፍታት በማስተማር በመምከር ሙስሊም ክርስቲያን ሳይሉ በረሃብ ዘመን ሁሉንም በመመገብ ታላቅ አባት መምህር አካለ ወልድ አሉ። ከደሴ እስከሳቸው እስከ ቦሩ ድረስ 7 ኪሎ ሜትር 8 ኪሎ ሜትር ቢሆን ነው መካነ መቃብራቸው ያለበት፣ ግን ተረስቷል። የሚያስታውሳቸውም የለምና አሁን በቅርብ እንዲህ ከረሳናቸው የኋላ ትውልድ ሊያስታውሳቸው አይችልም። እንዳይረሱ በሳቸው ስም ቢሆን ሲሉ ሙስሊሙ ክርስቲያኑ ሁሉም በአንድ ላይ አጨበጨበ። በሳቸው ስም ይሰየም አለና ሁሉም ደስተኛ መሆኑን ሲያዩ ኪያስ መምህር አካለ ወልድ ብየዋለሁ አሉና ፕሪፓራቶሪ ትምህርት የሚሰጥበት የደሴ ላይ ያለው መምህር አካለ ወልድ አሁን የእሳቸው ስም እንዳይረሳ በእሳቸው ስም የተሰየመ ነው። አሁን ይህን ትውልዱ አያውቅም። የሚገርማችሁ ነገር የሆነ ጊዜ ላይ ኢንተርቪው እየተደረገ ጋዜጠኞች ቀርበው እዛ ጋር ያሉ ተማሪዎችን ይጠይቃሉና መምህር አካለ ወልድ ማን ናቸው ነበር የሐሳባቸው መነሻ እና አንዱ የጦር ጄኔራል ሲያደርጋቸው አንዱ የሆነ ምሁር ይሆናል፣ አንዱ ወታደር እንዲህ ሁሉም የመሰለውን መላምት ያስቀምጥ ነበርና አሁንም ቢሆን ዋኖቻችሁን ወቁ፣ አስቡ፣ ተዘከሩ መኳንንቲክሙ መምህሮቻችሁን አስቡ። የአምላካዊ ቃል ነው። ሐዋርያው ቅዱስ ጳውሎስ ከእግዚአብሔር አግኝቶ የተናገረው ቃል ነውና ማስታወስ ያስፈልጋል። ታላላቅ ስራ የሰሩ አባቶቻችንን ስመ ዝክራቸው እንዳይጠፋ ማስታወስ፣ ታሪካቸውን መከተብ መጻፍ ያስፈልጋል። አባ መፍቀሬን ትውልድ አሁን የሚያከብራቸው እሳቸው ያልፉ በሰው ልቡና ስማቸው ታትሞ የቀረው በጎ ቢሰሩ ነው። እውነተኛ ቅን ቢሆኑ ለራሳቸው አልኖሩ ቢሆኑ ነውና መምህር አካለ ወልድም እንደዛ ናቸውና ትንሽ ዘመኑ መርዘም አይደለም እና የጉባኤ ቤት የእሳቸው ማስታወሻ ነው። አሁንም እንደ ቤተክርስቲያን እዚህ ጋር የሚመጡ የሚወጡ የሚማሩ መምህራን የእሳቸው ልጆች ናቸው። መምህር አካለ ወልድ ትምህርት ቤት ነውና እኛውም እንደዛ ስማቸውን ሲያስታውስ ይኖራል። ስለዚህ መምህር አካለ ወልድ ማን ናቸው የሚለውን እንግዲህ ጥቂቱ ነው የተናገርነው። መጽሐፍት ተጽፏል። የእሳቸው የሕይወት ታሪክን የሚዘግብ መጽሐፍ አለ። በጉባኤ ቤቱ የተጻፈ አለ። ከጉባኤ ቤቱም በፊት የተጻፈ መጽሐፍ አለ። በተለያዩ መጽሔቶች የነገስታት ታሪኮች ይገኛል። ከዛም ማግኘት ትችላላችሁ። ከመጽሔቶች ማግኘት ትችላላችሁ። ከመምህራን ማግኘት ትችላላችሁና እሳቸውን ታሪክ አውቆ አባታችን የሰሩትን ስራ መስራት የእነሱን ሕይወት መኖር ያስፈልጋል። በዚህ በቦሩ እሳቸው ካረፉ በኋላ እንደነበር አልቀጠለም። ከ1912 እስከ 1986 ድረስ ጉባኤ ቤቱ ታጥፎ ተረስቶ ማለት በእሳቸው ወንበር የሚቀመጥ ጠፍቶ ነው የኖረው። እንደውም ከእሳቸው ሞት በኋላ ብዙዎቹ መምህራን እንግዲህ በእሳቸው ወንበር ማን ይቀመጣል እያሉ ብዙዎቹ ወደ ገዳም ነው የሄዱት፣ ወደ ብሕትውና ነው የሄዱትና ትምህርት ቤቱ በዚህ መንገድ ተረስቶ ይኖር ነበር። በኋላ እንግዲህ አሁን በሕይወተ ሥጋ ያለው አባታችን የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ አቡነ አትናቴዎስ ነገሩን ታሪኩን እንግዲህ ኢየሩሳሌም ሆነው እንዳሰቡበት ይናገራሉ። ኢየሩሳሌም ሳለሁ
ከሀገር ወጥተው ይኖሩ ነበርና ወደ ሀገር የመመለስ የመምህር አካለ ወልድን ጉባኤ ቤት ወደ ጉባኤ ቤትነቱ መልሳለሁ። በተመሳሳይ ታላቁ የእውቀት ማዕከል የብዙ ቅዱሳን መነሻ የሆነው ሐይቅ የአቡነ ኢየሱስ አንድነት ገዳምነቱን አጥቶ በቁሪት ይኖር ነበርና እሱንም ወደ ገዳምነቱ መልሳለሁ ብለው እንዳሰቡና እግዚአብሔር ፈቅዶ ወደ ሀገራቸው ወደ ኢትዮጵያ እንደመጡ መጥተውም ለታላቅ ማዕረግ ለሊቀ ጵጵስና እንደበቁ ጳጳስም ሆነው ወደ ደቡብ ወሎ ሀገረ ስብከት እንደተመደቡ ተመድበው የመጀመሪያ ስራቸው ያደረጉት ሐይቅና ቦሩ ላይ እንደሆነ ይናገራሉ። እሳቸው እንግዲህ ብዙ ደክመዋል። በዛ ጊዜ የነበሩትን ፓትርያርክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የነበሩትን አቡነ ጳውሎስን ወደ ወሎ እንዲመጡ አድርገው ይህን ጉባኤ ቤት ወሩ ስላሴ እንዲጎበኙ አድርገው የመምህር አካለ ወልድን ታሪክ አቅርበው እሳቸውም ታሪኩ ተጠንቶ ይምጣልኝ ጉባኤ ቤት ወደ ጉባኤ ቤትነቱ ይመለሳል የሚል በጊዜው ለተሰበሰቡ ምዕመናን የተስፋ ቃል ሰጥተው መክረው አስተምረው እንዲሄዱና ከዛም በኋላ ብፁዕ አባታችን ታሪኩ ተጠንቶ እንዲሄድ እንደውም በየጊዜው እየተረሳ እየሄደ አንድ ጊዜ እዛው ሲኖዶስ ላይ ብፁዓን ሊቃነ ጳጳሳት አባቶቻችንን መንፈስ ቅዱስ በሚመራው በሲኖዶስ አምላክ ማጸናለሁ የጌታው የመምህር አካለ ወልድ ጉባኤ ቤት ሳይታይ ሌላ ጉዳይ እንዳይታይብኝ ብለው ቢማጸኑ ሁሉም በመጀመሪያ ጊዜው ውይይታቸው መነሻ አድርገው ወደዚህ ቦታ መምህር መመደብ እንዳለበት አምነው ለአንድ መምህር ለ10 ደቀ መዛሙርት በጀት በጅተው በጊዜው ለመምህሩ 1000 ብር ለደቀ መዛሙርቱ መኖሪያ ደግሞ 100 ብር የሚሆን ተደርጎ ነበር። በጊዜው እንግዲህ እስከ 3 ዓመት ደሴ በሀገረ ስብከቱ ትምህርቱ ሲሰጥ ቆይቷል። እዚህ ቦታ ምክንያቱም የመምህራን የደቀ መዛሙርት ማረፊያ ስላልነበረ አሁን አርፈዋል። ነፍሳቸውን ይማርና አቶ ምናሴ የሚባሉ አንድ ክርስቲያን አዲስ አበባ ኗሪ የሆኑ እሳቸው ለመጀመሪያ ጊዜ ለተማሪዎች 6 ዶርሞችን ለመምህር ማረፊያ የጉባኤት ማስሄጃ እነዚህን ሰርተው ወደዚህም ለመምጣት ብዙ ችግር ነበረ። በጊዜው ያው ትራንስፖርትም ስላልነበረ ሁኔታው አስቸጋሪ ስለነበረ የሆነ ሆኖ መምህራኑ እየመጡ እያዩ ያልጸኑ ቢኖርም ደግሞ በኋላ ጸንተው እስከ መጨረሻ ድረስ ጉባኤውን እንዲቀጥል ያደረጉ አሉ። የማይዘነጉ እና አባ ኤልያስ ደሴ ደብረ መድኃኔዓለም አስተዳዳሪ የነበሩ አሁን በምስራቅ ጎጃም ሀገረ ስብከት ዋና ስራ አስጋጅ የሀገረ ስብከቱ ስራ አስጋጅ ናቸው። ከሳቸውም ቀጥለው እነ መምህር ኃይለ ማርያም እንግዲህ እነ መምህር ገብረ መድህን ሐዲሳት መጻሕፍት ትርጓሜ እየተሰጠ ቆይቷል። ከዛም አሁን በ2008 የብሉያት ትምህርት ተጀምሯል። ከደብረ ሊባኖስ የመጡ አባ ዮናስ የሚባሉ መምህር ናቸው። እሳቸውም ጤናም አልነበራቸው እያመማቸው አንድ ጊዜ ብሉያትን አስመርቀው ሄደው ልጅ ተክተው ሄደዋል። ልጅ ተክተው ሄደዋል። ከዛም እሱ ቀጠለ ማለት ነው። እንግዲህ የሐዲሳት የብሉያት ትምህርት እየተሰጠበት ከቆየ በኋላ አሁንም ደግሞ በ2016 የሊቅ ትምህርት ተጀምሮ አሁን የብሉያት የሐዲሳት የሊቃውንት ትምህርት እየተሰጠ ነው። አሁን ሊቁን እያስሄዱ ያሉ መምህራችንም የመነኮሳትም የፍትሐ ነገሥትም አራቱንም ማለትም ሐዲሳትም ብሉያትም የተማሩ ናቸው። መነኮሳትም ፍትሐ ነገሥትም ሊቃውንትም የማሰድ ዕድል አለ ማለት ወይም የመማር ዕድል አለ። አሁን 3 መምህራን ወደ 46 ደቀ መዛሙርት አሉ። ከነዚህ አብዛኛዎቹ ደቀ መዛሙርት በምዕመናን በጀት የሚማሩ ናቸው። ሀገረ ስብከት የሚከፍለውን ያህል ምዕመናን እያወጡ 1 2 እስከ 6 ደቀ መዛሙርትን የሚያስተምሩ ግለሰቦች አሉ። እንደ ማህበርም ተደራጅተው የሚያስተምሩ አሉ። በማህበር እንደ ማህበረ ቅዱሳን የሰንበት ትምህርት ቤት እነ ደሴ ወልደ ዋህድ ሰንበት ትምህርት ቤት አሁን ወደ 3 መምህራን አስመርቀዋል። በዚህ መንገድ ወደ 46 ደቀ መዛሙርት ሲኖሩ እነዚህ ሁሉ 13ቱ የሀገረ ስብከት ሲሆኑ ከዚህ ውጭ ያሉት ግን የምዕመናንና እንደዚሁም የማህበራት ናቸው። ስለዚህ ጉባኤ ቤቱ
ወደ 8 ጊዜ ከዛ በላይ ያስመረቀ ሲሆን ወደ 8 ጊዜ ያስመርቋል። ከዛ ከተመረቁ መምህራን ደግሞ ወደ 20 የሚሆኑት ጉባኤ ቤት ተክለው ብዙ ደቀ መዛሙርትን እያስተማሩ ያሉ ናቸው። ሌሎቹ ደግሞ በየአድባራቱ በየክፍለ ከተማው በየሀገረ ስብከቱ ቤተክርስቲያንን እያገለገሉ ይገኛሉ ማለት ነው። ጉባኤ ቤቱ ዓላማ አለው፣ ተልእኮ አለው። ሲያስተምርም ሲማርም ሰውን መቅረጽ ምዕመናንም በሃይማኖት እንዲጸኑ ለራሳቸው ሳይሆን ለምዕመናን የሚኖሩ ሰዎችን ማፍራት ስለሆነ ስለዚህ በዚህ መንገድ እየቀጠለ ይገኛል ማለት ነው። የሚሰራቸው ስራዎች ምን ናቸው? ወደፊት ምን ይሰራ የሚለውን እኛም እንደ ጉባኤ ቤት እናሳውቃለን። ምዕመናንም ደግሞ እናንተ የድርሻችሁ እንድትወጡ ጉባኤ ቤት ላይ ምን መሰራት አለበት፣ መማር ማስተማሩ እንዴት መቀጠል አለበት። ሰው አሁን ብዙ ጊዜ ህንጻ ቤተክርስቲያን ላይ ይደክማል። ጥሩ ነው ህንጻ ቤተክርስቲያን መገንባቱ፣ ደግሞ ህንጻ ስላሴ ይበልጣል። ሰውን የሚያንጹ መሐንዲሶች፣ መምህራን መሰራት አለባቸው ማለት መማር አለባቸውና ጉባኤ ቤት ላይ ትኩረት አድርጋችሁ ጉባኤ ቤቱ እንዲሁ እንዳይታጠፍ 86 ዘመን ተረስቶ እንደኖረ መረሳት የለበትም። አሁን የመምህር አካለ ወልድ አሁን የእሳቸውን ተዘከሩ ሲባል እሳቸውን አስቡ ሲባል ይሰሩት የነበረውን ስራ መስራት ነው። እሳቸው የኖሩትን ህይወት መኖር ነው። እሳቸው ከንጉስ ሚካኤል ጋር እየተመካከሩ አብያተ ክርስቲያናትን ያሳነጹ ይሰሩ እንደነበረ እኛም እንደ አባቶቻችን በሃይማኖት ጸንተን ምግባር ትሩፋትን መስራት በሃይማኖት መበርታት ነውና እኛም እንደ አባቶቻችን በሃይማኖት ጸንተን በጎ ስራ ሰርተን የአባቶቻችንን ፈለግ ተከትለን እነሱ ወደ ገቡባት መንግስተ ሰማያት እንድንገባ አምላካችን ይፍቀድልን። ይህን የምትመለከቱ ምዕመናን ሁሉ ላይክ ሼር እያደረጋችሁ ይህንን ቪዲዮውንም ላልሰሙ ማሰማት፣ ላላወቁ ማሳወቅ፣ ላልተረዱ ማስረዳት ይጠበቅባችኋል። እግዚአብሔር ይስጥልኝ።